ፍላሹን እንዳገኘችው ለበኃይሉ ነገረችው ደውላ። በኃይሉም እንግዲህ እንደተደወለለት እየገሰገሰ ወደ ቤት መጥቶ ነበረ። ከመጣም በኋላ ብሌን 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 እያለ እየተጣራ የት ነው ፍላሹ ሲላን ነበር። እሷ ደግሞ ስራዋን እየሰራራች ነበረ። ከዛ መጣችና እሺ ብላ ወደ ደበቀችበት ፍላሹን ብትሄድ ነገር ግን አላገኘችውም፣ እንዳስቀመጠችው ማለት ነው። የዛን ሰዓት ስታስቀምጠው ቃል ተብዬዋ አሸልካ እያየቻት ነበረ። እየደበቀችው እያለ አሸልካ ስታያን ነበር ማለት ነው። የዛን ሰዓት እሷ ወደ ስራዋ ስትሄድላት ቃል ሄዳ አንስታው ነበረ ያንን ፍላሽ ማለት ነው። ፍላሿን አንስታ ኮምፒውተሯን እንትን ብላ እያየች ነበረ ማለት ነው። ያንን ታየች በኋላ በኃይሉ በትላንትና ፓርት በጥፋ የመታትን እያስታወሰች በኃይሉን የሚያሰቃይና በኃይሉን አንገት የሚያስደፋ ቪዲዮ እንደያዘና ፋይል እንዳለው ስታይ ነበረ። ነገር ግን በዛ አስፈራራዋለሁ እያለች ስትፈክር ነበረ ቃል ማለት ነው። የዛን ሰዓት በኃይሉ መጥቶ የት ነው እያለ ሲጮህባት ነበር ብሌንን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ላይክ እንዲሁም ሰብስክራይብ ሼር እያደረጋችሁ አበረታቱኝ እላለሁ። ውድ ሀገሬ ልጆች ዛሬ እንግዲህ እጅግ የሚያስተምርና የሁላችንም ህይወት የሆነ የስደት ህይወት የሆነውን የሚጠቅሰውን አደራ ድራማ ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰብ በኃይሉ ወደ ብሌን መጮሁን ቀጥሏል ማለት ነው። እሷም ጎርደድ እያለች አስቀመጠችበት ቦታ ብትሄድ ፍላሹን ልታገኘው አልቻለችም። እየፈለገች ነበረ። ወይኔ አምላኬ የት ነው ፍላሹ እያለች ስትጨነቅ ነበር ብሌን ማለት ነው። ብትዟዟርም ብትፈልገውም ልታገኘው አልቻለችም። ቃል ተብዬዋ ግን እዛ ስራዋን እየሰራች ነበር ማለት ነው። ከዛ መጣችና ጋሼ ላገኘው አልቻልኩም ፍላሹን፣ የምር አስቀምጨው ነበረ እዚህ አስቀምጨው ነበረ፣ ነገር ግን ላገኘው አልቻልኩም አሁን እያለች ስትለው ነበር። በኃይሉ ደግሞ እንዴ ተለመደው እሳት ጎርሶ እየቀለድሽብኝ ነው እንዴ? ለመሆኑ አሁን አለ ብለሽ ደውለሽልኝ እንዴት አሁን ይጠፋል ብሎ ሲጮህባት ነበር ማለት ነው። እሷም በተረጋጋ መንፈስ ችግር የለውም በደንብ ልፈልገውና እሰጥሃለሁ ለትንሽ ደቂቃ ጠብቀኝ እያለች ስትለምነው ነበር ማለት ነው። እንደዛ እየተባባሉ እያለ ቃል መጣች ማለት ነው። ወደ እሳቸው ቃል መጣች። ያንን ፕላሽ ከኪሷ አውጥታ ይሄው ፕላሹ እንዴት አንቺ ልታገኙ ቻልሽ ብሎ ሲላት ማለት ነው። አይ ብሌን የት እንደጣለችው አላወቀችም መሰለኝ እኔ አግኝቼው ነው እያለች ስትለው ነበር ማለት ነው። እንደማንም በኃይሉ ያንን ፕላሽ ተቀብሎ ብሌንን ሲያስጨንቃን ነበር ማለት ነው። ሊተዋት አልቻለም። ፕላሹን ተቀብሎ አንቺ ጋራ ያልጨረስነው ነገር አለ ጠብቂኝ፣ አሁን ግን በአፋጣኝ የምሰራው ስራ አለ እያለ ትቷቸው ወጣ ማለት ነው። የዛን ሰዓት ቃል ተብዬዋ ወደ ብሌን አሳዳጊ እናቷ ስልክ እየደወለች ነበረ። ያንን ስልክ ስታነሳው የብሌን አሳዳጊ እናት ነበረች። ልጄ የት ናት ብላ ስትል ልጅሽማ እቃ እያጠበች ነው ብላ ስትላት የምን እቃ ስትል ነበር ማለት ነው። የብሌን አሳዳጊ እናት እንግዲህ ልጇ ስራ እንደምትሰራ በፍጹም አታውቅም ነበር ማለት ነው። ያው እንግዲህ እሷ ህፃናት ነው ማስጠናው ብላ ነግራታለች መሰለኝ ማለት ነው። የዛን ሰዓት እንደመደናገር ይላታል። እንዴ ምን እያልሽ ነው ብላ ስትላት አዎ ልጅሽ እኮ ሰራተኝነት ነው የምትሰራው ስትላት ነበር። እሷም ተደናግጣ ነበረ። ያው አዲሷ ነበር ማለት ነው። እና በዛን ሰዓት አሳዳጊ እናቴ የካንሰር ታማሚ ናትና ብር አበድሩኝ እያለችም ስትል ነበረ
እና ፈጣሪ ማርሽ ብላ ስትላት በጣም ተደናግራ ደንግጣ ዘጋችባት ስልኩን ማለት ነው። የብሌን ያሳዳጊ እናት በጣም እንዴት የኔ ልጅ ይሄን ታድርጋለች እያለች በጣም ስሜት ላይ ነበረች። ብሌንም ወደ እናቷ ቤት ትሄዳለች ማለት ነው። እናቷ ቤት በሄደችበት ሰዓት በጣም ስትቆጣትና ተቀይማባት ነበር ማለት ነው። እንዴት ይሄንን ታድርጊያለሽ? ለመሆኑ ምንድን ነው ስራሽ? ትላታለች ማለት ነው። አስቀድማ ስራዬማ እንዴ ነግሬሽ አልነበር እንዴ ተዝቀደም መልሰሽ ጠየቅሽኝ እሷ ስትላት፣ አይ አሁን ትክክለኛውን ንገሪኝ፣ መዋሸት አያስፈልግም፣ ከሌላ ብሰማው ግን በጣም ነው የምቀየምብሽ እያለኝ ስታስፈራራን ነበር የብሌን አሳዳጊነቷ ማለት ነው። በዛን ሰዓት እውነቱን ለመናገር እሷም ትገደዳለች ማለት ነው። አዎ እናቴ እኔ የምሰራው ሰራተኝነት ነው እያለች ስትላን ነበር ማለት ነው። እንዴት ለእኔ ሳትነግሪኝ ይሄንን ታደርጊያለሽ? ስትላት፣ አይ ይሄን ስራ ልስራ ብልሽ እሺ ስለማትለኝ ነው እያለች ስትላን ነበር ማለት ነው። እና እንዴት ዋስሸሽኝ? ለምን ተዋሸኛለሽ? ብላ ስትቀየማት፣ እሺ ደግሞ ይሄም ደግሞ ይቅር፣ እንዴት እናቴ ታማሚ ናት ብለሽ በእኔ ገንዘብ ትሰበስብብኛለሽ ብላ ምን ያህል ብትዋሺ ነው እያለች ስትቆጣት ነበር ማለት ነው። ብሌንም በጭራሽ ይሄንን አላደርኩም እናቴ፣ እኔ እንደዚህ አላደረኩም፣ ይሄንን ማን ነው የነገረሽ እያለች ስትላን ነበር። እሷም ግን እኔ ከሰማሁበት ሰምቻለሁ፣ ግን አንቺ ምን አይነት ልጅ ነሽ እያለች ስትቆጣት ነበረ። ከአሁን በኋላ እንግዲህ እኔና አንቺ እዚህ ላይ ያበቃል እያለች ስትላን ነበረ። ብሌንም በጣም እየተደናገረች እና እያለቀሰች ነበር በዛን ሰዓት ማለት ነው። በኃይሉና ጓደኛው ያው ፍላሹን በማገኘቱ በጣም ደስተኛ ሆኖ እሱ ጋራ ታሁን በኋላ የብሌንን አሳዳጊ እናት እንድታስወግዳት እፈልጋለሁ፣ ያው ትንሽ ትቀመጥ ለአሁን፣ ነገር ግን አታስፈልግም እያለ ሲለው ነበር ማለት ነው። ምን ያህል ምስጢር ብትይዝባቸው ነው ይሄን ያህል በኃይሉ እንደዚህ እያለ የሚፈክርባት? በኃይሉ እንግዲህ ፍላሹ ኮፒ እንደሆነ በጭራሽ አላወቀም። ያው እሱ ማገኘቱን ነው ያየው ማለት ነው። ነገር ግን ቃል ኮፒ አድርጋለች። በኃይሉና ቃል እንግዲህ የደበቁት ትልቅ ምስጢር አላቸው ብዬ አስባለሁ ማለት ነው። እናትሽ የእሷ ልጅ እንዳልሆንሽ ብታውቅ ምን ይወጥሻል እያለ ሲያስፈራራን ነበር ቃልን ማለት ነው። ይሄ እንግዲህ ምን ማለት ነው? ሁላችንም አረብ ሀገር ስንሄድ ልጆቻችን ትናንሽ ወይ የዓመት ልጅ ወይንም የ6 ወር ልጅ ጥለን እንሄዳል ማለት ነው። ከዛ በኋላ አድገው ይጠብቁናል እና ሁሉንም ሰው የሚመለከት ዲራማ የሚያስተምር ነው ብዬ አስባለሁ ማለት ነው። ሰዓት ግን አንቺ አይደለሽም እያለ ሲያስፈራራት እና የአንቺ የእሷ ልጅ እንዳላደለሽ በነግራት እያለ ሲያስፈራራት እንደነበረ ተመልክተናል ማለት ነው። እሷም ደግሞ እሰራልሃለሁ በያዝኩት ፋይል እሰራልሃለሁ እያለች ስትፈክር ነበር ማለት ነው። የቃል እናት መጣች። በጣም ተግዛ ቁጭ ብላ ነበር እያስመሰለች ቃል ማለት ነው። ምን ሆነች ነው ልጅ ስትላት፣ አይ እናቴ ይቺ ብሌን ተብያዋን ከዚህ ቤት አላስወጣሽ እኔ ምንም እረፍት የለኝም እያለች ስትላት ነበር ማለት ነው። እንዴ ምን አጥፍታ የኔ ልጅ? ብሌን እኮ ጥሩ ልጅ ናት፣ ጥሩ ስራ ምግባር ያላት ልጅ ናት። ምን አጥፍታ ነው እንደዚህ የዚህን ያክል ልጠልያት የቻልሽው? እያለች ስትላት ነበር ማለት ነው። ያጠፋቸውን ማጥፋት እሷ በሰረቀችው ፍላሽ በኃይሉ በጢፋ ሲመታኝ ነበረ። እየመታኝም እያየች ዝም ብላ ነበር የተመለከተችው። ስለዚህ አታስፈልገንም። እኔን የምትወጂ ከሆነ ብሌንን አባረክ ከዚህ ቤት፣ አይ የማታባረሪያ ከሆነ እኔ ለቅቄ እወጣለሁ ከዚህ ቤት እያለ እናቷን ስታስፈራራን ነበር ቃል ማለት ነው። ነገር ግን እንዴት ይሄን ታያለች ልጅ? ጥሩ ሰራተኛችን ናት ብሌን፣ ያጠፋችው ካለ እኔ ዝግ ብዬ እመክራታለሁ እያለች ስታባበላት ነበረ። ነገር ግን እሷ በጭራሽ ልትረዳት አልቻለችም።
ታባርሪያታለሽ አለ በቀረን የተዚህ ቤት እወጣልሻለሁ። እስኪ እኔን የምትወጂ ከሆነ ይህንን እምልሽን አድርጊልኝ ስትላት ነበር ማለት ነው። ነገር ግን እናቲቱም ልጇ ባለችው ተስማምታ ብሌንን ጠራቻት። ወይዘሮ ሰላም ብሌንን ጠራቻት። አቤት እትዬ እያለች መጣች ማለት ነው። ብሌንዬ እኔ በጣም ነበር የምወድሽ፣ ልክ እንደወለድኩሽ ልጅ ነበር የምወድሽ። ነገር ግን ቃልን የሚያስቀይም ነገር ስላደረግሽ ተስራሽ አባርርሻለሁ ትላታለች ማለት ነው። እሷም ድንገት ብላ ምን አድርጌ ምን ሰርቼ ስትላት እንደዚህ ነው በብላሹ የተነሳ ነው ብላ ስትላት፣ አዎ ያንን የማያደረግኩት እኔ ነኝ ብላ ስትላት፣ እንግዲያውስ ደመወዝሽን እሰጥሻለሁ ከዛሬ ጀምሮ ስራ መስራት አትችልም ትላታለች ማለት ነው ወይዘሮ ሰላም። እሷም ግን ተቀብላ እሺ ችግር የለውም ደመወዜን አልፈልግም ባለፈው ሰጥሽኛል ብላ ስትላት ነበር ማለት ነው። እንግዲያውስ እቃሽን ሰብስበሽ ልብስሽን ሰብስበሽ ዛሬ ትሄጃለሽ እያላት ስትላት ነበር ማለት ነው። እሷም እንዴት ተባለችው እቃዋን ስትሰበስብ ነበረ ብሌን ማለት ነው። ዳግም ግን እንደዚህ በመባሏ በጣም አዝኖ ነበረ። እንዴት ይሄንን ታደርጊያለሽ? እኔ ባነሳሁት ፍላሽ አንቺ እንዴት በእኔ የተነሳ ትሰቃያለሽ? እያለ ሲላት ነበር። እሷም በጣም እያለቀሰች በጣም ተሰምቷት እያለቀሰች ነበረ። ይህን ሁሉም አድርገው አሳዳጊ እናቴን በኃይሉ እጎዳታለሁና እገላታለሁ እያለ ተስፈራራኝ ነበረ። በዛም የተነሳ ነው እያለች ስትል ነበር ማለት ነው። ነገር ግን የብሌን አሳዳጊ እናት አሁንም ልትቀበላት አልቻለችም። ምክንያቱም ቃል ተብዬዋ እናቷ እንዲጠላትና ያላረገችውን እንዲታረግ የጠነሰሰችው ሴራ ሲሆን ማለት ነው። እናቷ ጋር በሄደችበት ሰዓት ያንን እያማከረቻት እያለ ስልክ ተደውሎላን ነበረ። የበኃይሉ ጓደኛ የሚሆን ደውሎላን ነበር ስልክ። አስቀድሞ ለቃል ተብዬዋ ደውሎ የብሌንን ስልክ እፈልገዋለሁ ይላታል ማለት ነው። እንዴ አንተ ደግሞ ብሌን ምን ትሆናለህ? ለምንድን ነው ስትለው፣ አይ ፈልጊያታለሁኝ ስልኳን ነው የምፈልገው ሲላት፣ እሺ እሰጥሃለሁ እልክልሃለሁ ስትለው ነበር ማለት ነው። የዛን ሰዓት የብሌንን ስልክ ተቀብሎ ስልክ ደውሎላን ነበረ። ብሌን አንድ ሰምተሽው የማታውቂው ሚስጥር ልነግርሽ ነው የደወልኩልሽ ሲላት ነበር ማለት ነው። እሷም ማን ልበል አላወቅኩም እያለች ስትለው፣ አይ ማንነት የዘህ ቆይ፣ ነገር ግን የተደበቀ ሚስጥር እናትሽ የደበቀችሽ ሚስጥርን ወላጅ እናትሽ የደበቀችሽን ሚስጥር አሳዳጊ እናትሽ ልነግርሽ ነው ይላታል ማለት ነው። እሷም በዛን ሰዓት በተደነጋገረ ስሜት እያዳመጠችው ነበረ። አሳዳጊ እናቷ አጠገቧ ነበረች። ያሳደገችሽ እናትሽ ወላጅ እናትሽን የት እንዳለች ታውቃለች፣ ወላጅ እናትሽ በህይወት አለች ብሏት ነበር ማለት ነው። በጣም ደንግጣ በጣም እያለቀሰች ነበረ ማለት ነው። እና ውድ ቤተሰቦቼ እንግዲህ አደራ ድራማ እጅግ በጣም ተወዳጅ እንዲሁም አስተማሪ ማለት ነው። ደስ የሚል ድራማ ነው። እኔ ለራሴ በጣም ተመችቶኛል። እናንተም እስቲ አስተያየታችሁን በኮሜንት አስፍሩልኝ ማለት ነው። ውድና የተከበራችሁ ቤተሰቦቼ ስለነበረን ቆይታ እጅግ በጣም አመሰግናለሁኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ትርፍርፍ ይበልልኝ። ሀገራችንን አላህ ሰላም ያድርገው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።